ሰላም ወደ ቅዱስ ቲቪ ተከታታዮች እንደምን አላችሁ? አውቃለሁ ጠፍቻለሁ። ቪዲዮ ከለቀቁ አንድ ወር ሆኖኛል። ብዙ ቴሌግራም ላይ እየገባችሁ ቪዲዮ ልቀቅ እያላችሁኝ ነው በግል ማውቃችሁ ሰዎች። ስለዚህ አሁን ዛሬ በአንድ ቪዲዮ ተመልሼ መጥቻለሁ። ቪዲዮ አሁን ቫርዲሽ ኳስ እያስተላለፈ አይደለም። ፕሪሚየር ሊግ ሌሎችን ያስተላልፋል። ፕሪሚየር ሊግን እያስተላለፈ አይደለም። ፕሪሚየር ሊግን የምታዩበት በትንሽ ኢንተርኔት አፕሊኬሽን ይዘንላችሁ የመጣ ነው። አፕሊኬሽኑም አሁን እዚህ ጋር እንደምታዩት ካናል ቲቪ ይባላል። አሁን እንዴት አጀማመሩን አጠቃቀሙን ሁሉን ነገር እናሳያችኋለን። ካናል ቲቪ በኢንተርኔት ነው የሚሰራው። አንድ ኢንተርኔት ላብራ። እሺ ይቅርታ። አሁን ኢንተርኔት እናገኝስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ዋይፋይ አገናኝቻለሁ። ግን አሁን ይከፍታል። ሲጀምር እንደዚህ ነው የሚመጣላችሁ። ይሄው እንደዚህ ይመጣላችኋል። ይሄው ቻናልስ ብዙ ቻናሎች አሉ። አልጀዚራ አለ፣ ኢሮስ አለ፣ የአውሮፓ ዜናዎችን የሚያቀርብ ኢሮ ስፖርት፣ ቲአርቲ ስፖርት፣ ሲቢሲ ስፖርት አለ። ሁለቱም ቢን ስፖርት፣ ስፖርትስ ቲቪ። ይሄው ብዙ ካርቶን ኔትወርክ፣ ዲዝኒ ደረጃዎች፣ ዲዝኒ ኤክስዲ፣ ዲዝኒ ብዙ ዲዝኒ ሁለት አይነት ዲዝኒዎች አሉ እዚህ ላይ ብቻ። ገፍቼ ያላሳየኋችሁ ዩቲዩብ ኮፒራይት ስለሚል ነው። ያው የፕሪሚየር ሊጉን አሁን ወደ ቀጥታ ወደ ፕሪሚየር ሊጉ እናልፋለን። የፕሪሚየር ሊጉ የምታዩበት አፕሊኬሽን ኢድማን ካናል ቲቪ ይባላል። ራዲዮም አለው። እዚህ ጋር ካታጎሪ ላይ ደግሞ ከፋፍለ ያስቀምጣችኋል። የልጆች ብቻ ነው። የስፖርት እዚህ ጋር አሉ። ወደ ጎን እያደረጋችሁ ማየት ነው። የስፖርቶች እዚህ ጋር አሉ። ብዙ አሉ። አሁን ለምሳሌ የልጆች ይኸውና እነዚህ ዲዝኒ፣ ኒክሎዲያን አሉ። ይኸው እዚህ ጋር ቲቪ 8 ሾው ቲቪ፣ ፎክስ ቲቪ። አሁን የፎክስ ቲቪን ብነካው ይኸው የሚተላለፉትን ፕሮግራሞች ከነ ሰዓታቸው ይኸው ያሳየናል። ፕሪሚየር ሊግ ደግሞ የምታዩት ኢድማን ቲቪ በሚለው ነው። ሰርች ላይ ሆናችሁ እዚህ ጋር ነው ሰርች። ከዛ አይዲማን ብሎ የሚያነቡ ሰዎች አሉ። ኢድማን ሪያል ማድሪድ ቲቪ አለ። ለምሳሌ ዲደብሊው ኢንተርናሽናል አለ። ሪያል ማድሪድ ቲቪ አለ። ይሄው ኳስ ስታዩ እንደዚህ ኤዲዎች እንዳያመጣባችሁ ብሎክ ደም ይባል አፕ አለ። ምክንያቱም ኳሱ ሊቆራረጥባችሁ ይችላል። ይህ ማለት ኤዲዎች የሚሰሩት በእናንተ ኢንተርኔት ስለሆነ ቪዲዮን ቶሎ የወጣው ያው ጀምሯል። ወዲያውኑ የጀመረው ጥራት እዛው ላይ መቀየር ትችላላችሁ። ሪያል ማድሪድ ቲቪዎች አሉ። ኤዲ ብሎክ ዳን ጫኑት ያልኳችሁ ፕሌይ ስቶር ላይ ታገኙታላችሁ። እሱን ኦን ካረጋችሁ ኳሱ ሳይቆራረጥባችሁ ማየት ትችላላችሁ። ምክንያቱም ኤዲዎች ይመጣሉ። ኤዲዎች ደግሞ የሚሰሩት የእናንተ ኢንተርኔት ነው። ስለዚህ የኳሱን ኢንተርኔት ስለሚጋፉ ሊቆራረጥባችሁ ይችላል። ያው ስለዚህ እንደዚህ ነው። ከዛ እዚህ ጋር ሰርቹ ላይ ብዙ ቻናሎች አሉ። እስቲ አሁን እዚህ ጋር ሰርች እናድርግ አንዳንድ ቻናሎች። ኢባ ቲቪ፣ ኤሊፍ ቲቪ፣ ላይፍ ታይም ብዙ ቲቪዎች አሉ። ይኸው እዚህ ጋር እንደምታዩት ኢድማን፣ ሮማን ቲቪ አለ። ብዙ ቻናሎች አሉ።
እሺ ስለ ቅዱስ ቲቪ ስለምትከታተሉ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ቪዲዮ አፕሎድ ባደረግን ቁጥር ይደርሳችኋል። ከዚህ በኋላ ቪዲዮ መልቀቃችንን ደግሞ በደንብ እንቀጥልበታለን። ቀጣይ ቪዲዮ ስለምን እንዲሆንላችሁ የምትፈልጉ ኮሜንት ላይ አስቀምጡልኝ። ኮሜንቱንም አይቼ ላይክ አደርጋለሁ። ጥያቄዎች ከሆኑ ደግሞ ምላሽ እሰጥበታለሁ። አመሰግናለሁ።